ማለዳ የብልሁ አባት ምክር። ከዕለታት አንድ ቀን አንድ አባትና ልጅ በመንገድ እየሄዱ ሳለ አባትየው ልጃቸውን እንዲህ ሲሉ መከሩት። አየህ ልጄ አሉት ልጃቸውን ዛሬም በተለመደ ጣፋጭ ንግግራቸው። የረጋ ወተት ቅቤ ይወጣዋል፣ ቀስ በቀስ እንቁላልም በእግሩ ይሄዳል። እነዚህና መሰል አባባሎች የትዕግስትን መልካም ውጤት የሚያመለክቱ ናቸው። አንድ ዛፍ ተተክሎ ፍሬ አፍርቶ ለመበላት ብዙ እንክብካቤ ይፈልጋል። በአንድ ቀን ለምግብነት አይደርስም። እናትም ልጅ ወልዳ ለመሳም 9 ወር በማህፀኗ መሸከም ይጠበቅባታል። በህይወትህም ትልቅ ቦታ ለመድረስ ትዕግስት ወሳኝ ነገር ነው ልጄ፣ ወሳኝ ነው። በመጀመሪያ ደረጃ የራስህ ዓላማ ይኑርህ። ራስህን ጠይቅ። ምን ለመሆን ነው የምማረው? የምማረው ትምህርት ለሀገርና ለወገን ምን ጥቅም ይሰጣል? በምማረው ትምህርት የትኛውን ችግር ነው ላስወግድ የምችለው? በየትኛውስ የትምህርት አይነት ነው ይበልጥ ዝንባሌ ያለኝ? የሚሉ ጥያቄዎችን ራስህን ጠይቅ። ከዛም ልጁ የአባቱ ምክር ደስ ብሎት መስማቱን ቀጠለ። ከዛም ምርጫህን ወስን። ለምሳሌ ተምረ መምህር፣ ዶክተር፣ ኢንጂነር ለመሆን ከመረጥከው ዝንባሌ ጋር ተዛማጅነት ያላቸውን የትምህርት አይነቶች ላይ በይበልጥ ትኩረት ማድረግና ተጨማሪ ዕውቀት ለማግኘት ሌሎች ከትምህርት ውጪ የሆኑ መጽሐፎችንም ማንበብ ይጠበቅብሃል። ነገር ግን ይህ ሁሉ ሲሆን ካሰብከው ለመድረስ ነገሮች አልጋ ባልጋ ናቸው ማለት አይደለም። ብዙ መሰናክሎች ያጋጥሙሃል። እንቅፋቶችህን እየተማርክባቸው ልታሳልፋቸው ይገባል። ቅዱስ ያሬድ 7 ጊዜ ወድቃ ወደ ዛፍ ከምትወጣ ስትወድቅ ስትነሳ በተደጋጋሚ በመመልከት ከውድቀት በኋላ መውጣት ወይም መነሳት እንዳለ ተምሯል። ቶማስ ኤዲሰን አምፖል ለመስራት ብዙ ጊዜ ሞክሮ ሳይሳካለት ቢቀርም በትዕግስት ደጋግሞ በመሞከር አምፖልን ሊሰራ ችሏል። እናም የኔ ልጅ ትዕግስትን አጥብቀህ ያዛት። በስራ ሁሉ እንዲረዳ ፈጣሪህን ለምነው። እርሱም ከፊት እየቀደመ ወደ ውጤት ይመራሃል። ከውድቀትህ እንድትማር ያደርግሃል። ትዕግስትን አጥብቀህ ያዛት ብለው መከሩት። የአባባ ምክር ደስ ይላል አይደል ልጆችዬ? ታዲያ እናንተም ተግባራዊ ማድረግ አለባችሁ። ዛሬ የተማራችሁትን ለወላጆቻችሁ ንገሯቸው። ለኔም ደግሞ ከአባባ ምክር የወደዳችሁትን አባባል ኮሜንት ላይ አስቀምጡልኝ። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ